አንድ ያስቡት፣ ፍቅር ፍለጋ መታችሁ ገና ሰላምታ እንኳን ሳትሰጡ ቁመናችሁን፣ አለባበሳችሁንና ፀጉራችሁን ብቻ አይተው ፊታችሁ ላይ ፊኛ ሲያፈነዱባችሁ ምን ይሰማችኋል? ይህ ፊኛ ማፈንዳት ነው። ዛሬ የምናየው ክፍል ግን ከወትሮ የተለየ ነው። ምክንያቱም ትዕቢት፣ እብሪት፣ ኮንፊደንስ እና ውርደት በአንድ ላይ ተጠቅልለው ቀርበውበታል። አንዳንዶች ወንዶች እኔ ማንም አይገፋኝም ብለው በሙሉ ራስ መተማመን ገብተው ሲወጡ ግን አንገታቸውን ደፍተው ነው። ሴቶቹ ደግሞ ኧረ የሴቶቹማ ቃላትም የሉ፣ ምላሳቸው እንደ ጩቤ ስለታም ነው። ዛሬ በዚህ ቪዲዮ ሀብታም ነኝ ብሎ መጥቶ የተዋረደውን፣ ቺካጎ ስለሆንክ ብቻ አልፈልግህም የተባለውን እና ከአንተ ጋር አልሆንም ምክንያቱም እንደ ታናሽ ወንድሜ ነው የምታወራው የተባለውን ጉደኛ እናያለን። ይህን ቪዲዮ አብረን እናየዋለን። ህጉ ቀላል ነው። ወንዱ ይመጣል፣ ሴቶቹ መልኩና ቁመናውን ወይም አቋሙን ካልወደዱት ፊኛቸውን ኮፒ ያደርጋሉ ወይም ያፈነዳሉ። ከወደዱት ግን ፊኛቸው እንዳለ ይቆያል። እመኑ፣ እነዚህ ሴቶች ትንሽ ምክንያት ነው የሚፈልጉት። ጫማ ካላማራቸው ያፈነዱታል፣ ድምፅ ካልተመቻቸው ያፈነዱታል። ብቻ ምን አለፋችሁ ጨዋታው ጭካኔ የተሞላበት። የመጀመሪያው ወንድ ጃው ይባላል። የ31 ዓመት ጎልማሳ በግል ጥበቃና በዲጄነት የምሰራ ነኝ ብሎ ገባ። ገና ሲገባ ኮንፊደንሱ ጣሪያ ነክቷል። አዘጋጇ ምን አይነት ሴት ነው የምትፈልገው ስትለው ለእኔ ዋናው የሰውነት ልኳ ነው፣ መልካም ስብዕናና ጥሩ ጨዋታ የምትችል ሴት ነው የሚፈልገው ብሎ መለሰ። መጀመሪያ ላይ ሴቶቹ አልጠሉትም ነበር፣ ማንም ፊኛ አላፈነዳበትም። ስለዚህ አዘጋጇ ምርጫውን ለሱ ሰጠችው። በእይታ ብቻ የማትፈልጋት ሴት ላይ ፊኛ ፈንዳ ስትለው ጃው ቀጥታ ሄዶ የሪሳን ፊኛ አፈነዳ። ሪሳ እኔ እኮ 4 ጫማ ከ8 ኢንች ነኝ፣ ጋዊ ድንክ ነኝ ስትል እሱ ግን ምንም ሳይራራ አዎ ቁመትሽ አጭር ነው ብሎ አሳፈራት። ፐርሰናሊቲ ነው የማየው ያለው ሰውዬ ገና በሰከንዶች ውስጥ በቁመት ምክንያት ሴት ሲያባርር ጉድ ነው። ከዚያም ቀጠለና አዶና የተባለችውን ሴት ፊኛ አፈነዳ። ምክንያቱም ደግሞ የለበስሽው ሱሪ ስስ ነው እና ጆሮሽ ላይ ያደረግሽው ጌጥ አልተመቸኝም የሚል አስቂኝ ምክንያት ሰጠ። ይህ ሰውዬ መጥፎ አጋጣሚ ሆኖ የሴቶቹን ንዴት ቀስቅሷል። ቀጥሎ የጠየቃቸው ጥያቄ ልጅ አላችሁ የሚል ነበር። ሴቶቹ ልጅ እንዳላቸው እና ሌላ ልጅ እንደማይፈልጉ ሲናገሩ ጃው ቅር አለው። በመጨረሻም የ38 ዓመቱ አሽሊ እኔ ቆንጆ ልጆች አሉኝ፣ ሌላ ልጅ አልፈልግም ስትለው ጃው የእሷንም ፊኛ ፈነዳ። አሽሊ ስትናገር ምንም ቫይብ አልተሰማኝም፣ ለዛ ነው ያፈነዳሁት አለች። በመጨረሻ ጃው ሁሉንም ሴቶች አጥቶ ማንም ሳይመርጠው ባዶ እጁን ወደ ቤቱ ተመለሰ። ቀጣዩ ተወዳዳሪ ቶሚ ነው። የ43 ዓመት የኮንስትራክሽን ሰራተኛ። ቶሚ ሲገባ ኮፍያ አድርጎ ልክ ቅርጫት ኳስ እንደሚጫወት ወንድ ተራ ልብስ ለብሶ ነበር የመጣው። ሴቶቹ ገና ሳይዩት ፓፕ አፈነዱት። ሮዛ የተባለችው ሴት እንዲህ አለች፣ ፊኛዬን ያፈነዳውበት ምክንያት የ40 ዓመት ሰው ሆነ ልክ እንደ ታናሽ ወንድሜን የለበስከው፣ ታናሽ ወንድሜን እንድትመስል አልፈልግም። አዎች ቶሚ ግን እኔ ተውረስ ነኝ ብሎ የእጅ ቀለበቱን ሊያሳይ ሞከረ። ሌላኛዋ ሴት ላፍሊ ደግሞ ኮፍያ አድርገ ፊትን ደብቃል ስትለው ቶሚ ኮፍያውን አወለቀ። ኮፍያውን ሲያወልቅ ግን ሴቶቹ አረ ቆንጆ ነው ማለት ጀመሩ። ቶሚ ግን እኔ የራሴ የሆነ ስታይል አለኝ፣ ሰዎች የሚሉኝን አልሰማም ብሎ ኮንፊደንሱን አሳየ። ከዛም አንዷ ሴት እኔ ከፍ ያለ ጫማ አድርጌ ከኔ ጋር እኩል ነህ፣ ስለዚህ ከኔ ጋር አጭር ነህ፣ እኔ ከስር ወደ ላይ ማየት ፈልጋለሁ ብላ ፈነዳችበት። እሱ ግን እኔ ራሷ አጫጭር ሴቶች ነው የምወደው ብሎ መለሰላት። ይህ ሁሉ ሲሆን ግን የአሽሊ ፊኛ አልፈነዳም ነበር። አሽሊ እንዲህ አለች፣ እኔ ትልቅ ሴት ነኝ፣ ትልልቅ ወንዶች ያሉበት ቤተሰብ ውስጥ ነው ያደግኩት። አንተ በጣም አሪፍ ሰው ነህ፣ ግን ልጆቼ 19 እና 23 ዓመታቸው ነው። አንተን ይዤ ብመጣ ምን እየሰራሽ ነው ሊሉኝ ይችላሉ። አሽሊ ፊኛዋን ብታፈነዳም ቶሚ ግን ተስፋ አልቆረጠ። እኔ የራሴን ህይወት ያመቻቸው ሰው ነኝ፣ የ2 ዓመት ልጅ መንከባከብ የሚችልበት አቅም አለኝ ብሎ አሳመናት። በመጨረሻም አዘጋጇ አሽሊ አሁን ምን ትያለሽ ስትላት አዎ ይሄ ነገር ይስማማኛል ብላ ነገረች። ቶሚም አዎ አለ። የመጀመሪያው ማችም ተፈጠረ። ዋው ደስ ይላል። ይሄኛው ክፍል በጣም አዝናኝ ነው። ዳሪል የ26 ዓመት ወጣት ነው። ሲገባ ሻንጣ ይዞ ደረቱ ላይ ደግሞ አርቲፊሻል አበባ አድርጎ ነው የገባው። እኔ ብዙ ስራዎችን የምሰራ ሰው ነኝ፣ ግን የልጆች እንክብካቤ ላይ ዲግሪ አለኝ አለ። ችግሩ የጀመረው ከየት ነህ ሲሉት ከቺካጎ ብሎ ሲመልስ ነው። ሊንዳ የተባለችው ሴት እኔ ከቺካጎ የመጣው እንዳልፈልግም ይቅርታ ብላ ፈነዳችበት። ሪያም እንዲሁ አሁን በቅርቡ ከቺካጎ ሰው ጋር ተለያይቻለሁ፣ ቺካጎዎችን አልፈልግም ብላ ፈነዳችበት። ዳሪል ግን አልተደናገጠም። ቆይ የተወለድኩበት ቦታ መቀየር አልችልም እኮ
ሁሉም የቺካጎ ሰው አንድ አይደለም፣ እኔ የተማርኩ ነኝ፣ ጠንክሬ የምሰራ ነኝ ብሎ ሲሟገት ሪያ ፊኛዋን መልሳ እንዲሰጣት ጠየቀች። ነገር ግን አዶና ዳሪልን አልተማመነችውም ነበር። ሻንጣህን ሳይ ልክ የሆነ ነገር ያሰብክ ይመስላል፣ የሆነ ወንጀል የምትሰራ ወይም ደግሞ ከተለያየን የማትለቀኝ አስቸጋሪ ሰው ትመስላለህ አለችው። ዳሪል ግን እኔ አቅራቢ ነኝ፣ ጠንካራ ነኝ እያለ መለሰ። ከዛም ሄሊ እንዲህ ብላ አዋረደችው። አንተ ልክ እንደ ታናሽ ወንድሜ ነው የምታወራው፣ ደግሞ ያደረግከው አበባ አርቲፊሻል ነው፣ ሻንጣም ውስጥ ምንም ነገር የለም። ዳሪል ግን እኔ የመጣሁት ከስር ከማህበረሰቡ ነው፣ ቋንቋዬ ሰፈር ሊሆን ይችላል፣ ግን ዲግሪ ያለኝ ብሎ ራሱን ተከላከለ። በመጨረሻም ዳሪል ሙዚቀኛ መሆኑን ተናገረ። አዘጋጇ እስኪ ዘፈን አሰማን ስትለው ቆንጆ ራፕ አቀረበ። ኮኒ ተንከባካቢ ወንድ እወዳለሁ ብላ ነበር። ዳሪልም እኔ አቅራቢ ነኝ ብሎ ስለነበር ተስማሙ እና ሁለተኛው ማችም ተገኘ። ቀጣዩ ተወዳዳሪ የ36 ዓመቱ አርቲስት አልቤርቶ ነው። ምን አይነት ሴት ትፈልጋለህ ሲባል ፊኛቸውን ያላፈነዱትን ነዋ ብሎ መቀለድ ጀመረ። ነገር ግን ነገሮች ቶሎ ተበላሹ። ሮዛ የተባለችው ሴት ታማኝነት ብቻ ነው የሚፈልገው ስትል አልተመቸኝም፣ የድሮ ፍቅረኛዬም እንደዛ ይል ነበር ብላ አፈነዳችበት። አልቤርቶ ግን ዝም አላለም። እሷ ገና ከድሮ ፍቅረኛዋ ጋር አልተላቀቀችም፣ ችግር አለባት ብሎ መለሰላት። ከዛም የኒኪን ፊኛ ሲያፈነዳ አዘጋጇ ለምን አፈነዳህባት ስትለው ጸጉሯ በጣም ጩኸት አለው አለ። ይህ አባባል ሌሎቹን ሴቶች አበሳጫቸው። አንዷ ሴት እኔ ራሴ የተለየው ሰው ነኝ፣ አንተ ሰውን የተለየ መልክ ጩኸት አለው ብለህ ስለምትጠላ እኔ አልፈልግም ብላ አፈነዳቸው። በመጨረሻም ሊንዳ አንተ በጣም ትመልሳለህ፣ አፍህ አይዘጋም ብላ የጥይት ሩምታ ወረደችበት። አልቤርቶ ማንም ሳይመርጠው ሁሉም ፊኛዎች አጥቶ መድረኩን ለቀቀ። ቦ የ30 ዓመት ሞዴልና ተዋናይ ነኝ ብሎ ነው የገባው። ትንሽ አመለካከት ያላት ለማስተናገድ የማትከብድ ሴት ፈልጋለሁ አለ። ሪያ እኔን ማስተናገድ ይከብዳል፣ አፌ አይዘጋም፣ ካፕሪኮርን ነኝ፣ ስናደድ የምናገረውን አላውቅም፣ ስለዚህ ለአንተ አልሆንም ብላ ፊኛዋን አፈነዳች። ራሷን አውቃለች። አዶና ደግሞ አስቂኝ አስተያየት ሰጠች። በጣም የደከመ ትመስላለህ፣ ልክ ፍራይዴ የሚባለው ፊልም ላይ እንዳሉ ኤክስትራ ተዋናይን ነው የምትመስለው ብላ ዋረደችው። ልብስህ ራሱ የተስተካከለ አይደለም፣ ከእንቅልፍ ተነስተ ሹራብ አጥልቀ የመጣ ነው የምትመስለው። ቦ ግን ተረጋግቶ አንቺ ሜኔ ታይፕ አይደለሽም፣ በጣም ቀጭን ነሽ ብሎ መለሰላት። ቦ ልጆች ያላቸውን ሴቶች አልፈልግም አለ። ግን በመጨረሻም ሚሪያም የተባለችው የ23 ዓመት ወጣት ቀረች። ሚሪያም ጂም ትሰራለህ ብላ ጠየቀችው። ቦም አዎ በየቀኑ ጂም እሰራለሁ ሲላት ሚሪያም በደስታ እኔም ጂም እሰራለሁ ለሱ አውላለሁ ብላ ተስማማች። ቦም አዎ ብሎ ሶስተኛ ማች ሆነው ወጡ። ስድስተኛው ተወዳዳሪ ማሪስ ገና ሲገባ ማስቲካ ያኘክ ነበር። ላቭሊ የተባለችው ሴት አይኔን አይታ አታወራም፣ ደግሞ ማስቲካ ታኝካለህ፣ ያ ትኩረት ይስባል ብላ ፈነዳችበት። ማሪስ ቀጥሎ የእኔ ምርጫ ቀለል ያለ የቆዳ ቀለም ያላት ሴት ነው ሲል ሴቶቹ መበሳጨት ጀመሩ። ሄሊ እኔ ጥቁር ነኝ፣ ጥቁር ወንድ ነው የሚፈልገው ብላ ፈነዳችበት። ሊንዳም እኔ ቸኮሌት ነኝ፣ አንተ ግን ሌሎቹን ሴቶች ቀለማቸው አይመቸኝም ያልክ ስታዋረድ ሰምቻለሁ ብላ ፈነዳችበት። ግን ሪያ ፊኛዋን አላፈነዳችም ነበር። ሪያ እኔ እስካሁን ያንተን እንከን አላየውም፣ ሰዓት አይሰራም ሆነ። የእኔ ሰዓት እኮ አይሰራም፣ ዝም ብዬ ነው የማደርገው፣ ስታይል ይመችኛል አለችው። ማሪስም ሪያን ስለወደዳት ሁለቱም ማው ተባብለው አብረው ማች ሆኑ። የመጨረሻው ተወዳዳሪ ሲኖ ይባላል። የ28 ዓመት ወጣት ሙዚቃ አፈላላጊ፣ የሪል ስቴት ባለሙያና ሞዴል ነኝ ብሎ ነው የገባው። ምን ትፈልጋለህ ሲሉት በእኔ ምትክ ሆና የቢዝነስ ድርድሮችን የምታደርግልኝ ሴት እፈልጋለሁ አለ። ላቭሊ በጣም አርጅታል፣ ልክ እንዳዛውንት ነው የምትመስለው ብላ ፈነዳችበት። ሊንዳ ደግሞ በጣም ቆንጆ ነህ እና ከእኔ በላይ ራስን መንከባከብ ትፈልጋለህ፣ እኔ ደግሞ ወንድ እንጂ ሌላ የምንከባከበው ሴት አልፈልግም አለችው። ግን በጣም አሳፋሪው አዶና የሰጠችው አስተያየት ነው። እጽ ትጠቀማለህ እንዴ? አይኖች ቀልተዋል፣ አእምሮ እዚህ ያለ አይመስልም አለችው። ሲኖ ግን እኔ ምንም አልጠቀም አለ። በመቀጠልም ሲኖ ራሱን ለማካበድ እኔ በ23 ዓመቴ ሴንቸሪ ሊንክ ከሚባል ካምፓኒ ጋር ሰርቼ $250,000 ሰርቻለሁ፣ የራሴ ስቱዲዮ አለኝ እያለ መቀደድ ጀመረ። አዶና ግን የቢዝነስ ሴት ስለነበረች ጥያቄዎችን አፋጠጠችው። ያንን ብር ኢንቨስት አደረግከው ወይ ዝም ብለህ በላው? 5 ዓመት ሙሉ ምን ሰራበት ስትለው ሲኖ መደናገር ጀመረ። በመጨረሻ ሚሪያም
የሲኖን ሽፋን ሙሉ በሙሉ አዋረደችው። ዝም ብላ ያገኘውን ነው የለበስከው፣ አረንጓዴ ሸሚዝ፣ ያ የማይረባ ሱሪ፣ እኔ የማዋውቅ ጸጉር፣ ፋሽን የሚባል ነገር የለም፣ ፊዚካሊ አትስበኝም ብላ ጨረሰችው። ሲኖ ኩራቱ ተሰባብሮ ማንም ሳይመርጠው አንገቱን ደፍቶ ወጣ። ኮንፊደንስ ጥሩ ነው፣ ግን ከመጠን ሲያልፍ እንዴት እንደሚያዋርድ በደንብ አይተናል። አጫጭር ሴቶችን ሲያዋርድ የነበረው ጨው እና ሀብታም ነኝ ሲል ሲቀደድ የነበረው ሲኖ የሴቶቹን ምላስ መቋቋም አቅቷቸው ባዶ እጃቸውን ተመልሰዋል። በተቃራኒው ደግሞ ትክክለኛውን ቃላት የተጠቀሙት እነ ቶሚ፣ ዳሪል፣ ቦ እና ማሪስ የልባቸውን አግኝተዋል። እናንተስ ከእነዚህ ተወዳዳሪዎች ውስጥ የቱ አስገረማችሁ? የሴቶቹስ ንግግር እንዴት ነበር? አስተያየታችሁን ከታች ጻፉልን። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው አዝናኝ ቪዲዮ እስከምንገናኝ መልካም ጊዜ